በዚህ ዓለም ዋንጫ ላይ ያስተዋልኩትን አንድ ነገር ልንገራችሁ፣ በእርግጠኝነት ትማሩበታላችሁ። ፊፋ አዲስ ሕግ አውጥቶ ነበር። እናም አንድ ተጫዋች ከ5 ሰከንድ በላይ ኳስ ይዞ መቆየት አይችልም፣ እጅ ወርወራ ላይ ማለት ነው። እንደዚህ ካደረገ ለተቃራኒ ቡድን ኳሱ ይሰጣል ማለት ነው። እናም አንዲ ሮበርትሰን የስኮትላንድ ተጫዋች የሆነው የቀድሞ የሊቨርፑል ተጫዋች አንድ ነገር አደረገ። እሱም የእሱ ተጫዋቾች አሪፍ ፎርም ላይ እስከሆኑ ድረስ ኳሷን ሳያነሳ ጠበቀና አሪፍ ፎርም ላይ መሆናቸውን ሳይ ኳሷን አንስቶ ወረወረ። እናም ስለ ሩሉ ወይንም ስለ ሮበርትሰን ላወራ ሳይሆን አሁን ላይ ብዙ ነገሮች የተቀየሩ ነው። ከቢዝነስ ከኢትዮጵያ ኢኮኖሚ አንጻር ብዙ ነገሮች ከትምህርት ጋር ተያይዞ ብዙ ነገሮች የተቀየሩ ነው። እኛም እነዚህን ነገሮችን ተመልክተን የራሳችንን ሶሉሽን ማምጣት እንጂ ስለ ሩሉ ወይንም አዲስ ስለሚመጡ ነገሮች ኮምፕሌን ማድረግ ምንም አይጠቅመንም። እና እስቲ ምን ታስባላችሁ? ሀሳባችሁን ኮመንት ላይ ጻፉ።